ሎ አይኪው ያላቸው ሰዎች ካራክተር ልንገራችሁ። አንድ ሰው ሎ አይኪው ከሆነ ማለት ነው አይኪው ድከሞ አይኪው ካለው ማለት ነው የሚያሳያቸውን 5 ካራክተሮች ልንገራችሁ። አንደኛ they talk about people ስለ ሰዎች ነው የሚያወሩት። ብዙ ጊዜ ስለ ኢቨንቶች ወይም ደግሞ ስለ አይዲያዎች አያወሩም፣ ስለ ሰዎች ነው የሚያወሩት። ሁለተኛ ኢሞሽናቸውን ኮንትሮል ማድረግ አይችሉም። በቃ ዝም ብሎ ምንም ነገር ትንሽ ነገር ትሪገር ያደርጋቸዋል። ሪአክሽነሪ ናቸው። ገባችሁ አይደለ? ብዙ ጊዜ ሪአክሽን ነው እንጂ የሚያደርጉት ከራሳቸው ተነስቶ የሚያደርጉት ነገር የለም። አራተኛ በጣም ትራይባል ናቸው። በጣም በቃ ግሩፕ ይወዳሉ። የሆነ ግሩፕ ውስጥ የብሔር ይሁን የጾታ ይሁን የስራ ይሁን ብቻ የሆነ ግሩፕ ውስጥ የሰፈር ይሁን አላውቅም፣ የሆነ ግሩፕ ውስጥ መግባት ይፈልጋሉ። ራሳቸውን ችለው መቆም አይችሉም። አራተኛ ቮካብለሪያቸው ይሄ እንዴት እንደማስረዳቸው አላውቅም። በጣም የተወሰነ ቮካብለሪ ነው ያላቸው። የሚጠቀሟት ቃላቶች ብዙ ጊዜ ተደጋጋሚ ናቸው። ገባችኋል? አምስተኛ ፋሽን ይከተላሉ። ፋሽን ስላችሁ የልብስ አይደለም። የሆነ ነገር ሙድ ሲሆን በቃ ያረጉታል። የሆነ እንደ በግ ናቸው። በግ የተባለውን ግሩፖቹ ያረጉትን አይደል የሚከተለው በግ በቃ እንደ በግ ይከተላል። የሆነ ነገር ፋሽነብል ነው ከተባለ የሆነ አነጋገር ፋሽነብል ነው ከተባለ እንደሱ አይነት አነጋገር ይናገራሉ። የሆነ ነገር ጥሩ ነው ካለ ህዝቡ ጥሩ ነው ለነሱ፣ መጥፎ ነው ካለ መጥፎ ነው። ገባችሁ? ተከታይ ናቸው ብዙ ጊዜ። ሌላ ትንሽ ፓወር ካላቸው ወይም ደግሞ ከነሱ ያነሰ ፓወር ያለው ሰው ካገኙ ማለት ነው በጣም በቃ በጣም ኦፕረስ ያደርገዋል። ገባ? አለቃ ከሆኑ ለምሳሌ የነሱ የበታቻቸውን አዛ ነው የሚያደርጉት። አስተማሪ ከሆኑ ተማሪዎቻቸውን አዛ ነው የሚያደርጉት። ገባችሁ አይደለ? ሌላ ደግሞ ሚስቴኮቻቸውን ይሄ ስህተቶቻቸውን ሪኮግናይዝ አያደርጉም። ብዙ ጊዜ ብሌም ሌላ ሰው ነው ብሌም የሚያደርጉት። ለነሱ ጥፋት ምንም አይታያቸውም። የነሱ ነገር ገባቸው? የራሳቸው ጥፋት አይታያቸውም። ምንም ነገር ቢከሰት ሰውን ነው ብሌም የሚያደርጉት። ሌላ የመጨረሻ ደግሞ ቪክተም ሜንታል፣ በጣም ቪክተም ሜንታል ነው ያላቸው። ቪክተማይ ምንድነው የሚባሉ በቃ ቪክተም ነኝ ብለው ነው የሚያስቡት ብዙ ጊዜ ማለት ነው። ገባችሁ አይደል? ሌላ የምታውቁት ካለ ቀጥሉት እናንተም ኮሜንት ላይ። ጀለሳችሁም ካለ ሎ አይኪው ያለ ጀለሳችሁም ካለ ኮሜንት ላይ ሜንሽን አድርጉት።